ጌታ ኢየሱስ ክርስቶስ በምድር ላይ ሲኖር አስገራሚና አስደናቂ ሕይወት ነበር። ለቀበሮዎች ማደሪያ ጉድጓድ አላቸው፣ የሰው ልጅ ግን ማደሪያ የለውም ማለት ቤት እንደሌለው ይናገር ነበር። ቀረጥን እንኳን የከፈለለት ግብር የከፈለለት አሳ ነው። ለትራንስፖርት መጓጓዣ ፈረስን መጠቀም አልፈለገም። ፈረስ የነገስታቶች መሄጃ ነበር። ፈረስ የጦርነት ይፈለግ ነበር፣ ለጀግንነት ይፈለግ ነበር። እሱ ግን የመረጠው አህያን ነው። የአህያ ውርንጭላ አስፈትቶ ነበር የሄደባት። ስለዚህ በዚች ምድር ነገር መያዝን አልፈለገም። በሁሉ ነገር ሞልቶት ሳለ ክብር የተባለው የክብርን ጥግ አይቶ ሳለ ከዛ ስፍራ መጥቶ ሳለ ነገር ግን በዚች ምድር ላይ ሲኖር በዚች ምድር ላይ በቆየበት ጊዜ ሁሉ አንድም ነገር ለዚህ ምድር ክብር አልተጨነቀም። ያስጨነቀው ጉዳይ የሰው ልጆችን ከእግዚአብሔር ጋር ማስታረቅ፣ የሰው ልጆች በእግዚአብሔር ሕልውና ውስጥ እንዲኖሩ፣ ጠፍቶ ያሉትን ወደዚህ ክብር ማምጣት፣ በጨለማ ያሉትን ወደ ብርሃን ማምጣት። ዛሬም እኛ ያንን ተክተን እንድንሰራ በዚህ ምድር ላይ አኑሮናል። በዚች ምድር ላይ ስንኖር የዳንበትን እውነት እንድንናገር